በአእምሮአችን ውስጥ የዶፓሚን ከመጠን በላይ መፍሰስ የሚያስከትለው ጉዳት ምን እንደሆነ ታውቃለህ? ለምን ፖርን ተነሳሽነትን የሚያጠፋ ሆነ? የምንኖረው ኦኬ ብለን ክሊክ በማድረግ ብቻ ደስታን በምናገኝበት ዓለም ውስጥ ነው። ነገር ግን ያ የሚያስደስት ነገር በዝምታ አቅምህንና ማንነትን እየሰረቀህ እንደሆነ ብነግርህስ? አሁን የማወራልህ በፖርንና ሴጋ ምክንያት የደስታ ሆርሞን በአእምሮ ውስጥ እንዴት ከመጠን በላይ እንደሚፈስና ይህም እንዴት ተነሳሽነትህን፣ ደስታህን፣ ውበትህን፣ ወንድነትህንና ዓላማህን እየገደለ እንዳለ ነው። እንደሚከተለው እንመለከተዋለን። አንደኛ፣ ፖርን በተመለከትክ ቁጥር አእምሮህ በደስታ ሆርሞን ጎርፍ ይጥለቀለቃል። ዶፓሚን ጥሩ ስሜት ያለው ኬሚካል ሲሆን እኛን ትርጉም ወዳላቸው ግቦች እንድንገፋፋ፣ እንድንነሳሳና በስራ ስኬት ደስታ እንዲሰማን ታስቦ የተሰራ ሆርሞን ነው። ነገር ግን ፖርኖ ይህን ስርዓት ይደመስሰዋል፣ ይቀይረዋል። የወደፊቱን ከመገንባት፣ ከመማር፣ ከመውደድና ታግሎ ከማሸነፍ ይልቅ አእምሮ ቀላልና የሚመች ነገር ብቻ እየመረጠ እንዲኖር፣ የውሸት ሽልማቶችንና ደስታዎችን እንዲለማመድ፣ እንዲሁም ፖርን ባየህ ቁጥር ትልቅ ስኬት እንዳሳካ እንዲያስብ ያደርገዋል። ይህ ደግሞ አእምሮ አንተን እውነተኛ ሥራ፣ እውነተኛ ፍቅር፣ እውነተኛ ትጋትና ስኬትን እንድትፈልግ ማድረጉን ያስቆመዋል። በምትኩ በቀላሉ የሚያረካህን የወሲብ ፊልም እንድታሳደድ ያደርጋል። በዚህ ምክንያት አእምሮ ይህ ደስታ ከእውነተኛው ሕይወት ይሻላል ይላል። ፖርን ስታይና ራስን ስታረካ አእምሮ ከእውነተኛው ሴክስ ጋር ያለውን ልዩነት ሊያውቅ አይችልም። በፍቅር እንደወደክ ወይም የሚያኮራ አንድ ትልቅ ነገር እንዳደረክ ያምናል። አንተ ግን ያደረከው መንካትና መመልከት ብቻ ነው። እናም በዚህ ይሸወድና ለትክክለኛው ስኬት ወይም እውነተኛው ወሲብ ያዘጋጀውን ዶፓሚን ወይም ደግሞ የደስታ ሆርሞን ይለቀዋል። ይህ ማለት ጦርነት ዘምተህ ያለህን ጥይት ሁሉ ማሳ ላይ ወደ ቆመ አሻንጉሊት ተኩሰህ እንደማባከን ማለት ነው። ግቡን የሳተ ተኩስ ደግሞ ኪሳራና ሽንፈት ያስከትላል። ምክንያቱም ሕይወት ትግልና ትጋት የምትጠይቅ የጦር ሜዳ ናት። አንተ ግን በተሳሳተ መንገድ የማይጨበጥ ደስታና ስኬትን እያገኘህ ነው። ይህም የሽልማት ስርዓትን እንደገና አእምሮ ውስጥ ይዘበራርቀዋል። 3. ከፍ ያለውን ታሳድዳለህ፣ እውነታው ግን አሰልቺ ይሆንብሃል። በአንድ ወቅት ፈገግ እንድትል ያደረገ ነገር፣ ከጓደኞች ጋር ጊዜ ማሳለፍ፣ የምትወደውን ስራ መስራት፣ ቤተክርስቲያን መሄድ፣ ማንበብ፣ ቆንጆ የልጅ መጥበስና ማዋራት፣ ይህ ሁሉ አሁን መጥፎና አድካሚ ሆኖ ይሰማሃል። አቅደህ ማሳካት፣ ፈልገህ ማግኘት፣ አሰበህ መተግበር እንደ ሰማይ ይርቅብሃል። ምክንያቱም ለአንተ ፖርኖ ከሚሰጠው ሰው ሰራሽ ደስታ፣ የውሸት ደስታ ጋር የሚወዳደር ምንም ነገር የለም። በዚህ ምክንያት አእምሮ ለሌሎች ጉዳዮች ደንታ የለውም። ይህም ከፈጣሪ ለመጣላት፣ ከሥራ ለመባረር፣ ከፍቅር ጓደኛ ጋር ለመለያየት፣ ከወዳጆች ለመራራቅ፣ በዋነኝነት ደግሞ ከህልምህና ከነገህ ጋር ለዘላለም ለመለያየት ምክንያት ይሆናል። 4. ዶፓሚን ወይም የደስታ ሆርሞንህ ለራሱ የመቋቋም አቅም ይገነባል። በተደጋጋሚ ፖርንና ሴጋ በመጠቀም እርካታን በምታዘወትርበት ጊዜ አእምሮ ይህን መንገድ ስለሚለምደው የደስታ ሆርሞን በቀላሉ እንዳይፈስ ራሱን ይከላከላል። ይህ ማለት በኖርማል እና በተመሳሳይ የፖርን ወይም የወሲብ ፊልም አይነት ሊነቃቃና ሊፈስ አይችልም ማለት ነው። ማለትም ከተለመደው በላይ እንድታቀርብለት ይጠይቃል። ያ አንድ ቪዲዮና አንድ አይነት ወሲብ ካሁን በኋላ በቂ አይደለም። አእምሮ በቀላሉ መርካት ያቆማል። ምክንያቱም የአእምሮ አሰራር ግልጽና ቀጥተኛ ነው። ይህም የሰጠኸውን ነገር ይለምዳል፣ በመቀጠል ያሳድጋል፣ ከዛም ያንተ መገለጫ ባህሪ ያደርገዋል። ይህ ማለት ሥራ ሰርተህ ከፍ ወዳለው ደረጃ ለማደግ እንደምትወስነው ሁሉ አእምሮህም ፖርን በማየት ማደግና አዲስ ነገር መቀበል ይፈልጋል። ይህ የአእምሮ ባህሪ ነው። ስለዚህ አሁን ለማርካት ወደ ጥልቅና ረጅም ጨለማ ትሄዳለህ። የተከለከሉና ከሰውነት የወጡ ፊልሞችን ጊዜህን ሰውተህ መርጠህ ትመለከታለህ። ከዛም የሆነ ስሜት ይሰማሃል። ነገር ግን አሁንም አያረካም። ደግሞ የበለጠ ትፈልጋለህ። በዚህ አዙሪት ውስጥ ትቀጥላለህ። ይህም አዙሪት ራስን እስከ ማጥፋት የሚደርስ ችግር ነው። በመጨረሻም ከጎጆዋ የራቀች ወፍ ያደርግሃል። 5. አካላዊ ቁመና ከደረጃ በታች መሆን ይጀምራል። የቀድሞ ጡንቻዎችህ፣ ፍጥነትህ፣ ለነገ ያለ ተስፋና ሳትሰለች ጠንከረ የመስራት አቅም ዛሬ የለም። ምክንያቱም በእያንዳንዱ የዘር ፈሳሽ ስትዘራው የኖርከው ተራ ነገር ሳይሆን አቅምህን፣ ተስፋህን፣ ደስታህን፣ የፊትህን ወዝ፣ ፈገግታና ሳቅህን፣ በሰው ዘንድ ያለህን ግርማ ሞገስ፣ ተግባቢነትህን፣ እድልህን እንዲሁም አጠቃላይ ህይወትህን ነበር። በእርግጥ ዛሬም አልረፈደም። 6. ምግብ፣ ሙዚቃ፣ ጓደኝነት፣ ሰውን የሚያስደስተውና ሰዎች ለማግኘት የሚደክሙለት ነገር በሙሉ አንተን የማያስደስትና ተራ ነገር ይሆንብሃል። ህይወት ደመናማ ይሆንብሃል። እውነተኛው ነገር ሁሉ በአንተ ህይወት የከሰረ ይሆናል። ምክንያቱም አእምሮ ከፍተኛ ጊዜያዊና የውሸት ደስታን በማሳደድ ላይ ተጠምዷል። ከዚህ በኋላ በቀላሉ መደሰት አትችልም። ምክንያቱም አእምሮ ስትፈጠር የነበረውን ማንነት በፖርን ቀይረህበታል። ስለዚህ አንተ ከዚህ በኋላ ከዚህ ሱስ እስካልወጣህ ድረስ ሌላ ፍጡር ነህ። የምትኖረው በሌላ ዓለም ነው። አእምሮ ውስጥ ብቻ ባለ ዓለም፣ ከሰው የማይገጥም ለራስህም የማይጥም የፍርሃት፣ የጸጸትና የብቸኝነት አዙሪት በሞላበት ዓለም ውስጥ ነው የምትኖረው። 7.
የተነሳሽነትህ ምንጮች ይከስማሉ። የሰው ልጅ የመኖሩ ምስጢር የተነሳሽነቱ ምንጮች ስኬት፣ ደስታና ፍቅር ናቸው። ይህን ለማግኘት አእምሮ አሸንፋለሁ፣ አሳካዋለሁ፣ በመጨረሻም እደሰታለሁ ብሎ ሲያስብ እና ወደ ሥራ ለመግባት ሲያስብ ፖርን የተቆጣጠረው አእምሮ ብቅ ብሎ ለምን ለህልም ትደክማለህ በማለት ያለ ውድድር ያለ ሥራ የመጨረሻውን ደስታ ይሰጣል። አንተም ወጥመድ ውስጥ ስለሆንክ እምቢ አይሆንም የማለት አቅሙ ስለሌለ ትቀበሏለህ። ስለዚህ መሮጥህን፣ መታገልህን፣ መወዳደርህን ታቆማለህ ማለት ነው። በዚህ ምክንያት ከነገሮች ሁሉ ወደ ኋላ ትቀራለህ። 8 ሁሉንም ነገር ነገ ሰራዋለሁ ትላለህ። ሰነፍ ስለሆንክ አይደለም። እውነታው ግን አእምሮህ ደክሟል። ከመጠን በላይ በፖርን ስሜት ከመነሳሳቱ የተነሳ አቅሙ አልቆበታል። ማተኮር አይችልም፣ መሞከር አይችልም። እንዲሁም ለምንም ነገር ግድ የለውም። አንተም በምንም የማትገረም፣ የማትደነቅ፣ የማትጓጓ ሰው ትሆናለህ። በዚህ ምክንያት በስራና በሰውኛ ክስተቶች መደሰት ስለማትፈልግ ሁሉንም ስራና እድሎችን ለነገ እየቀጠልክ እድሜህን ታባክናለህ። 9 ለምን እንደዚህ ሆንኩ የሚል ጸጸትና የውድቀት ስሜት ይሰማሃል። ማለቂያ የሌለው ጥያቄ፣ መውጫ የሌለው ውስብስብ ነገር ውስጥ እንደገባ ታውቃለህ። የተሰበረ ስሜት ይሰማሃል። ሁሉንም ነገር ትጠይቃለህ። እውነታው ግን አቋራጭ መንገዶችን እንዲመኝ እና እውነተኛ ጥረትን እንዳይቀበል አእምሮውን ስታሰለጥነው ኖረሃል። አእምሮውን ባሳየኸውና ባስለመድከው አቋራጭ የደስታ መንገድ ወሰደ። ነገር ግን አሁንም አዲሱን መንገድህን የመቀየስ ሙሉ አቅምና ኃይል አለ። ዛሬውን ወስን። ዛሬውን እርምጃ ውሰድ። ትንሽም ብትሆን እርምጃ ውሰድ። 10 ይህ ሁሉ የደስታ ሆርሞን ዶፓሚን ከመጠን በላይ መፍሰስ ምክንያት ነው። እናም በቁምህ እየገደለህ ነው። ፖርን ማለት ስርዓት አልባ የደስታ ሆርሞንን ማፍሰስ ነው። ቸኩሎ ይሰጥሃል፣ ከዚያ ዓላማህን ይወስዳል። በቀላሉ ታገኘዋለህ፣ በቀላሉ የማይድን ህመም ያሸክማል። ተኝተህ ታየዋለህ፣ ነገር ግን ቆመ መሄድ እስከማትችል ድረስ ይጎዳሃል። ነገር ግን ያንተ ታሪክ እንደዚህ ማለቅ የለበትም። አእምሮውም ጠንካራ ማንነትህን ወደ ኋላ ለመመለስ ጊዜው አሁን ነው። በትንሹ ጀምር። ቢያንስ ሱስህን ቀንሰው፣ የውሸት የሆነውን በእውነተኛው ተካው። ትኩረትህን እንደገና ገንባው። ግቦችን እንደገና ተመልከታቸው፣ እንደገና ጀምራቸው። ጉዞው ቀላል አይደለም፣ ግን ዋጋ ያለው ነው። አልተሰበርክም፣ እየተፈወስክ ነው። እስትንፋስ እስካለ ድረስ ዛሬም ትችላለህ። ይህ ለአንተ የመዳን ጥሪ ነው። ራስህን ማዳን ከፈለክ መጀመሪያ ስላለህበት ሁኔታና ስለምትታገልበት መንገድ ግንዛቤና መረዳት ልትይዝ ይገባል። ለዚህ ደግሞ ከታች በተቀመጠው ቴሌግራም ቻናላችን በመቀላቀል በነፃነት መወያየት፣ ምክር መጠየቅ፣ ቻሌንጆችን መሞከር፣ ማንበብና ራስህን ወደ ከፍታ መምራት ትችላለህ። እንዲሁም በዚህ ቻናል የሚቀርቡ ተግባራዊ እርምጃዎችን በመከተል ሙሉ በሙሉ ነፃ መውጣት የምትፈልግ ከሆነ ይህን ቻናል ሰብስክራይብ በማድረግ ተከታተል። ሻሎም